track. ጆሮና ደናቅፎ የሚጥል አዝናኝ የሬዲዮ ፕሮግራም እንቅፋት ወዝ ወዝ አዲስ የአበበ ተካ የእስር ቤት ታሪክ። ለፍቅር ሲል ዝናውን ረስቷል። ለሚያፈቅራት ልጅ ሲል ተሰዷል። እስር ቤት ገብቷል። ወላጅ አባቱን አጥቷል። እሱ ፍቅርን ከሚኖሩ እንጂ ከሚናገሩት ማከል አይደለም። ለፍቅር የከፈለው ዋጋ መልሶ እስኪከፍለው ብዙ ችግሮችን አሳልፏል። በርካቶች የሚቀኑበት፣ በርካቶች የሚገረሙበት ፊልም የሚመስል የፍቅር ታሪክ ባለቤት ድምፃዊ አበበ ተካ በ1988 ዓ.ም የዓመቱ ምርጥ ድምፃዊ በመባል የወርቅ ሐብልና ገንዘብ የተሸለመው የምንጊዜ ምርጡ ድምፃዊ አበበ ተካ በህልሙ መነሻነት የተሰራው ሰው ጥሩ የተሰኘው ተወዳጁ ዜማው በወቅቱ ከፍተኛ ተቀባይነት አስገኝቶለት ነበር። አቤ ሰው ጥሩን ሲጫወት በእንባው ታጅቦ ነው። የሰው ጥሩ ሚስጥር ጥልቅ ነው። ካላፈቀርክ አይገባህም። መነሻው ህልም ቢመስልም እውነተኛ የፍቅር ታሪክ ነው። ህልሙ እውን እንዲሆን ነፍሱን ይማረውና የሙልጌታ ተስፋዬ ብዕር መነሳት ነበረበት። አያሙሌ የራሱ ህልም እስኪመስል ተጠበበበት። በአበበ ህይወት አግኝቶ እስካሁን በፍቅር ለመደመጥ በቃ። አቤ ከራሱ በላይ ለሚወዳት ፍቅረኛው እታገኝ ሙላው ሰው ጥሩ ማለቱን ቀጠለ። በነገራችን ላይ ምንድነው ቀለበት እንዳንቻ ላየውም በዚች ምድር ላይ አገሯ ወዲያ ማዶ በይካረሳሽኝ ንገርኝ የተሰኙት ተወዳጅ ዜማዎቹ ለፍቅረኛው እታገኝ የተደረሱ ናቸው። አቤ ከሀገር ስለወጣበት አጋጣሚ ሲጠየቅ እኔ ከሀገር ለመውጣት እቅድ አልነበረም። አጋጣሚ ሼህ ሁሴን መሐመድ አላሙዲን የምሰራበት ቦታ መጥተው ከፍቼ የነበረው የመዝናኛ ምሽት ክለብ መዘጋቱን እንዳሳዘናቸውና ከእሳቸው ጋር ለንደን ስዊድን ለመዝናናት እንደሚወስዱኝ ነገሩኝ። በዚህ አጋጣሚ ከሀገር ወጣሁ ብሏል። አበበ ተካ ለአንድ ወር ያህል በለንደንና ስዊድን የንጉስ ልጆች የሚያርፉበት ሆቴል አልጋ ተይዞለት የሚፈልገውን ገንዘብ እየመዘዘ ሲዝናና ከቆየ በኋላ ወደ ኢትዮጵያ በመመለስ በኮንኮርድና በኦሪዮን ክለብ የሙዚቃ ስራዎችን ማቅረብ ጀመረ። ብዙ አልቆየም። በድጋሚ ለንደን ስራ መጣለት። ይሄኔ የራሱን ክለብ ለመክፈት ፍቃድ ጠይቆ የተከለከለው አቤ በዚህና በተለያዩ የግል ምክንያቶች ኢትዮጵያን ለቆ ወደ ለንደን በረረ። በዚያው ሰው ጥሩ ከተዘፈነላት የልጅነት ፍቅረኛው ጋር ተገናኘ። አቤ እንዳለው ከሆነ በወቅቱ ቅር ያሉት ነገሮች ቢኖሩም የመቅረት ሐሳብ ግን አልነበረውም። በኋላ ሲናፍቃትና ናፍቆቱም በዜማ ሲገልጽላት የነበረችው ፍቅረኛው ጋር የሚመኘውን የትዳር ህይወት ለመኖር በማሰብ ሐሰተኛ የጣሊያን ፓስፖርትና የአሜሪካ ቪዛ በ3200 ፓውንድ በመግዛት እንደ አውሮፓውያን አቆጣጠር በ1988 ወደ አሜሪካ ሊገባ ሲሞክር በኢሚግሬሽን ሰዎች ተነቅቶበት በቁጥጥር ስር ዋለ። አቤ እንዳለው ለመያዙ ምክንያት የሆነው የጣሊያን ፓስፖርት ይዞ ጣሊያንኛ ለማወቁ ነበር። ምክንያቱም በጣሊያንኛ ሲጠይቁት መመለስ አልቻለም። በዚህም ጥርጣሬ የገባቸው የኢሚግሬሽን ሰዎች ባደረጉት መጠነኛ ምርመራ እውነቱን ፍርጥርጥ አድርጎ በመናገር የመሸበት አደረ። ጉዞ ወደ ዘብጥያ። ዝነኛው ድምፃዊ አበበ ተካ ወደ ዘብጥያ ሲወርድ በጣም አዝኖ ነበረ። በተለይም የመጀመሪያውን ቀን መቼም አልረሳውም። በህይወትና በሞት መካከል ነበርኩ። በሰው ሀገር ጨለማ ላይ እንደተጣልኩ ሳስብ ምን አለ አሁኑኑ በሞትኩ ብዬ ተመኝቼ ነበር ይላል። አቤ 5 ዓመት ተፈርዶበት በእስር ቤቱ ኑሮውን መግፋት ከጀመረ በኋላ ሌላ የህይወት ፈተና አጋጠመው። በእስር ቤት እያለ መደበኛ የጤና ምርመራ ወይም ሜዲካል ቼክአፕ ሲያደርግ ለሞት የሚዳርገው ከፍተኛ ህመም እንዳለበትና 6 ወራት ብቻ እንደቀረው ተነገረው። ማመን አልቻለም። ሌላ ትኩሳት። ወዲያው አፋፍሰው ወደ ሆስፒታል ወሰዱት። በዚያም ተገቢውን ሕክምና ካደረጉለት በኋላ በተባለው ቀን ሳይሞት በፈጣሪ ቸርነት ማገገም ቻለ። አቤ ስለ እስር ቤት ቆይታው ሲናገር እስር ቤት የማይከፈልበት ትምህርት ቤት ነው። እያንዳንዱ ሰው እስር ቤትን ቢያውቀው ለኔ እስር ቤት በመግባቴ ዳንኩ። እግዚአብሔርን አወቅኩ። የሰውን ፍቅር አወቅኩ። ቆም ብዬ ራሴን አየው። ለኔ የእስር ቤት ቆይታዬ የመዳን ጊዜ ነበር ብሏል። ከዚህ ውጪ እስር ቤት እያለ ሲያቀነቅን እስረኞችና ጠባቂ ፖሊሶች በድምጹ ይማረኩ እንደነበር ያስታውሳል። ከእኔ ሌላ ኢራናዊና የህንድ ዘፋኞች ነበሩ። ሶስታችንም የትርኢት ያህል ነበር የምናሳየው። በተለይ የኢራኑ አቀንቃኝ ሲተኛ ብቻ ነበር መዝፈን የሚያቆመው።
ከአመጋገብ ጋር በተያያዘ እንደ እስር ቤት አልነበረም የምንመገበው። ለምሳሌ ጠዋት የበላነውን ከከሳት አንደግምም። አንድ ምግብ ተመልሶ የሚመጣው ቢያንስ ከ3 ሳምንት በኋላ ነበር። ከተማ ውስጥ የሚበሉ ማንኛቸውም አይነት ምግቦች የማግኘት እድሉ ነበር ይላል ተወዳጁ ድምጻዊ አበበ ተካ። ጎበዝ ተማሪ እንደነበር የሚናገረው አበበ በእስር ቤቱ የነበረው መልካም ጸባይ ታይቶ ኢትዮጵያ ውስጥ ዝነኛ ድምጻዊና ጥሩ ኑሮ የነበረው መሆኑ በጥናት ተረጋግጦ በአመክሮ በ1 ዓመት ከ2 ወር የእስር ቆይታ በኋላ ከእስር ቤት ወጥቷል። አቤ ከእስር ቤት ከወጣ በኋላ ውጭ ያለውን ህይወት ለመልመድ አስቸግሮት እንደነበርና የወጣለት ተመልሶ ቢገባ ምኞቱ እንደነበረ በታህሳስ ወር 1997 ዓ.ም ከማክዳ መጽሔት ጋር ባደረገው ቆይታ ተናግሯል። የአበበ ተካ የእስር ቤት ታሪክ ምንጭ ማክዳ መጽሔትና በግል ከሰበሰብናቸው መረጃዎች የተወሰደ። አበቃን። እንቅፋት ሬዲዮ ወዝ አዲስ